እናንተ ክርስቲያኖች የፈጣሪ ቃል ነው የምትሉት መጽሐፋችሁ መጽሐፍ ቅዱስ እርስ በርሱ ይጋጫል። ምኑ ተጋጭቶብህ ነው? ሉቃስ 1 ላይ የዮሴፍ አባት ያዕቆብ ነው ይላል። ሉቃስ 3 ላይ ደግሞ ስትሄድ የዮሴፍ አባት ኤሊ ነው ይላል። የቱ ነው ትክክል? በጣም ጥሩ ጥያቄ። በመጀመሪያ ደረጃ መረዳት ያለብህ ነገር የዘር ሐረጉ በማቴዎስ ወንጌል ላይ እሰይ ንጉሥ ዳዊትን ወለደ ይልና የዘር ሐረጉን በንጉሥ ዳዊት ልጅ በንጉሡ በሰለሞን በኩል ወለደ እያለ ያስኬደዋል። በሉቃስ ግን ከዳዊት በኋላ በንጉሥ ሰለሞን ወንድም በናታን በኩል ልጅ እያለ ያስኬደዋል። ይህ ማለት ሁለቱ ጸሐፊዎች ስለ ሁለት የተለያዩ የዘር ሐረጋት እያወሩ ነው ማለት ነው። ይህም የማቴዎስ ወንጌል ስለ ዮሴፍ የዘር ሐረግ ሲዘረዝር፣ የሉቃስ ወንጌል ደግሞ ስለ ድንግል ማርያም የዘር ሐረግ ይዘረዝራል ማለት ነው። አረው ዮሴፍ የሚል ጥያቄ የማርያም የዘር ሐረግ ትላለህ? አብዱል ለትቹ ላስረዳ ነው ተረጋጋ። ለዚህ ጥያቄ ሁለት አይነት አመላለሶች አሉ። በመጀመሪያ ዮሴፍ የኤሊ ልጅ በሚለው አነጋገር ውስጥ ልጅ በብዙ ይተረጎማል። ለምሳሌ የአብራክ ክፋይ፣ የማደጎ ልጅ፣ የጋብቻ ልጅ ወይም ደግሞ በእንግሊዝኛው ሳን-ኢን-ሎ ተብሎ ይከፋፈላል። የሉቃስ ዘገባ የማርያምን ዘር ጠቅሶ ዮሴፍ የተጠራበት ምክንያት በአይሁዳውያን አውድ አንድ ወንድ አንዲትን ሴት ካጨ ወይም ካገባ የልጅቷ አባት ወንድ ልጆች ባይኖሩት እጮኛዋ ወይም ባሏ የአባቷ ሕጋዊ ወራሽ ወይም ሕጋዊ ልጅ ይሆናል። ይህንንም በዘኍልቍ ምዕራፍ 36 ከቁጥር 1 እስከ 12 መመልከት ትችላል። በታሪክ ደግሞ ማርያም ወንድሞች እንዳልነበሯት ስለሚታመን እጮኛዋ የነበረው ዮሴፍ የአባቷ ሕጋዊ ልጅ ተደርጎ ይወሰዳል ማለት ነው። በዚህም ምክንያት የኤሊ ልጅ ተብሎ ይጠራል። ሁለተኛው አመላለስ ደግሞ ሁለቱም የዘር ሐረጎች ዮሴፍ እንደሆኑ ይታመናል። ይህም የሆነበት መንገድ የዮሴፍ አባቶች ተብሎ የተጠሩ ያዕቆብና ኤሊ በእናት የሚገናኙ ወንድማማቾች ነበሩ። ኤሊ ልጅ ሳይወልድ ሞተ። ዘዳግም ምዕራፍ 25 ከቁጥር 5 እስከ 6 መሰረት አንድ ወንድ አግብቶ ልጅ ሳይወልድ ቢሞት ርስቱና ስሙን እንዳይጠፋ ሚስቱን ወንድሙ ይወስዳትና ልጅ ወልዶ ልጁ በሟች ወንድሙ ስም ይጠራል። በዚህ ሕግ መሰረት ኤሊ ልጅ ሳይወልድ ስለሞተ በእናት ወንድሙ የሆነው ያዕቆብ ሚስቱን አግብቶ ዮሴፍን ወለደ። ይህ ማለት የልጁ ወላጅ አባት ያዕቆብ ሲሆን ሕጋዊ አባቱ ግን ኤሊ ነው ማለት ነው። ለዚህም ነው ማቴዎስ ያዕቆብ ዮሴፍን ወለደ ሲለው፣ ሉቃስ ግን ዮሴፍ የኤሊ ልጅ ያለው። ይህንንም ኤክሌሲያስቲካል ሂስትሪ ላይ አውሳቤስ በዚህ መንገድ ያብራራል ማለት ነው።